ነብዩ አለይሂ ሰላም ተመልከቱ አንድ ሰው ሙስሊም ሆኖ ያነጋል አሉ ማታ ከብርድ ልብሱ ገልበጥ አድርጎት ወደ መስጊድ ይመጣልሃል ጀማል ይሰግድ ምናልባት አወሰፍ ልታገኘው ትችላል ሙስሊም ሆኖ ያነጋና ወይምሲ ካፊር አሉ ነብዩ አለይሂ ሰላም ካፊር ሆኖ ይመለሳል እላው ምንድነው ሲባል يبيع دينه بعرض من الدنيا دينون በትንሽ ገንዘብ ሽጧት ይመጣል ገንዘብ 1 ሚሊዮን ብር 200 ሺህ 300 ሺህ አካውንት ላይ ላይገባል ይችላል እርሶ ከተረጋጉ ኢማምነቱን እናስረክቦታለን እርሶ ከተረጋጉ የሚመጣው ችግር እርሶ ይፈታሉ እርሶ ከተረጋጉ የገንዘብ ሚኒስተር እናረጋውታለን እርሶ ከተረጋጉ ይላቸውና ኢየሱስን ፍቅርን የሰበከ ኪዳነው ነህና ሱፊ ወአብናው ሱፊ ኩልና ሱፊ ይላል ለምን ስልጣኗ ላይ ደረሰባት አለ ነብዩ አለይሂ ሰላቱ ወሰለም የቢኡ ዲነሁ ቢአረድን ሚን الدنيا አሉ ነብዩ አለይሂ ሰላቱ ወሰለም በዱንያ ይቀይራታል ምናልባት ዘመናዊ ደግሞ ሰለፊ ነኝ የሚለው በቴሌቪዥን ቀይሯት ሊሆን ይችላል በየመንደሩ ዳዋ የሚያደርገው ሽርክ ምናምን የሚለው ይቀይርባል እዛ ቴሌቪዥን ላይ ስታየው አኽላቅ ሱብሃንአላህ ድሮ መልከሶ ሶርጋን ቃጥባሬ አብሬ ስትል የነበረ ንቃብ ስታስለብስ የነበረ ገጠር ላይ ቁጭ ብለህ ስታስቀራ የነበረው ነገር ምን ነው ስትለው አውልኮ ሙጅመል የሆነ ቃል እኮ መጣ ይላል ምን ያ አዩሀ الذين آمنوا اتقوا حق تقاته ولا تموتن إلا وأنتم مسلمون እኮ ነው ያለው አላህ እናንተ ያመናችሁ ሰዎች አላህን ፍሩት እንዳትሞቱ ሙስሊም ብትሆኑ እንጂ የት አለ አልከሱ ያለው ቁርአኑ ላይ የት አለ ብሬት ያለው ቁርአኑ ላይ የት አለ ሙብተዲ ያለው ቁርአኑ ላይ የት አለ ይልሃል የሸጣት እሱ ደግሞ በብር ሳይሆን በቴሌቪዥን ሽጧት ቁጭ ይላል ወይንም ደግሞ አለች የተባለች ለማህር 60 ሺህ 40 ሺህ 30 ሺህ የሚከፈልላት ምስት ያመጡና ኡስታዝ የሆነ ሀዲያ ነበር እኔ ጋር ምን አይነት ሀዲያ አረ ለስንት ኢንጂነር ለስንት ዶክተሮች ለስንት ፕሮፌሰር ለስንት ጀርመኖች እንዲያለ ሴት አለች መቶ ይዋታ እንደ ይላል ላጥ ሲለሄዱና ያያታል ስለዚህ በቃ ይረጋጉ ማርም ብዙ ከጠየቀች ችግር የለም እኛ ከጎኖት ነን መኪናም ካለች የኛን ይዘው ይሄዳሉ ዳዋውን በደንብ ጠንከር ይበሉ ከሷም ጋር ተነጋግሮ ጨርስ ይደውሉልን ተነጋግሮ ጨርሳል ገባ አይደለ ይሄ ሶርጋን አልከሶ ይሄ ሞኝነት مسجد الله يقول قال الله وقال الرسول هذا ضعيف وهذا سيء وهذا متروك وهذا منكر هي الفو بتالو ጥሎ ነው የሚለው ስለዚህ يبيع دينه بعرض من الدنيا በጥቂት ገንዘብ ይሸጣታል አሉ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ይጠብቀን ከእንዲህ አይነት ፍጥና